እንኳን ወደዚህኛው ክላስ በሰላም መጣችሁ። ኤስፔስን ተምራችሁ ትልቅ ሪሰርች ባለሙያ ለመሆን እንደተነሳሳችሁ ተስፋ አደርጋለሁ። የመጀመሪያው ስቴፓችን የሚሆነው የመጀመሪያው እርምጃችን የሚሆነው የምርምር ዲዛይንን እና የመጠየቅ ዝግጅትን ማየት ነው። እዚህ ቪዲዮ ላይ የምናያቸው የጥናቱን ዲዛይን ስተዲ ዲዛይን የሚባለው እናያለን። መለኪያዎችና ናሙና መምረጥ፣ ስኬሊንግ ሳምፕሊንግ፣ መጠይቆችን ለማዘጋጀት የሚረዱ 7 ወሳኝ ህጎች እናያለን። 7ቱን የመጀመሪያ ደረጃ ሙከራን እናያለን፣ ፓይለት ቴስቲንግ ማለት ነው። ለምን ስለ ዲዛይን እናወራለን? ሪሰርች ዲዛይንን ማውራት ትንሽ እንግዳ ሊመስል ይችላል አሁን በዚህ በኤስፔስ ስልጠና ላይ። ግን ይህ ሂደት ወሳኝ አካል ከመሆኑም በላይ በኋላ ለምንሰበስበው እና ለምንተነትነው ዳታ ጥራት ከፍተኛ አስተዋጽኦ አለው። የምንሰበስበው መረጃ ከመጠይቆች ከቃለ መጠይቆች ወይም ከኦብዘርቬሽን ወይም ትዝብት እንለዋለን ከዛ ሊገኝ ይችላል። ይህ ዳታ ጠቃሚ የሚሆነው መረጃውን ለመሰብሰብ የምንጠቀምበት መሳሪያ ወይም የአጠቃላይ የምርምሩ ሁኔታ የምርምር ማዕቀፍ ሲኖረው ብቻ ጥራት ሲኖረው ብቻ ነው። ስለዚህ መጀመሪያ ከሪሰርቹ እንጀምራለን ማለት ነው እና ሪሰርች እንዴት እንደምናደርግ እናያለን። የምርምር ዲዛይን እና ናሙና ወይም ሳምፕሊንግ የሚባለው ዲዛይን መምረጥ። መጀመሪያ ዲዛይን እንመርጣለን። ምን አይነት መስመር ነው የምንከተለው? ኤክስፐሪመንት ነው የምናደርገው? ቃለመጠየቅ ነው የምናደርገው? ወይ ሰርቬይ ነው የምናደርገው? ወይም ኦብዘርቬሽን ወይም ትዝብት ብንለው የምንችለው እሱን ነው የምናደርገው። ይለያያል እንደ እንትናችን። ይህ ምርጫ የዳታ መተንተኛ ዘዴዎችን ይወስናል ይላል። ስለዚህ የምንወስድበት ኤክስፐሪመንት ዲዛይኑን የምንጀምርበት ወይ መጨረሻውን ይወስነዋል። ስለዚህ የናሙናው መጠን ምን ያህል ነው? ሳምፕል ሳይዝ እንለዋለን። የናሙና መጠንን ቁጥራዊ ነው። ቁጥራዊ ከሆነ በመቶዎች የሚቆጠር ናሙና ያስፈልገናል። ኳንቲቴቲቭ ከሆነ ማለት ነው። ጥራት ላይ ያተኮረ ከሆነ ኳሊቴቲቭ ነው፣ ኢንተርቪው ነው። ከ5 እስከ 30 ሰዎች በአማካይ 12። ብዙ ጊዜ ኮመን የሆነው ቁጥር 12 ነው። ሜቢ በውጭ ሀገር ላይ ፎከስ ግሩፕ የሚባል አለ። እሱ አንድ ኳሊቴቲቭ ወይም ኢንተርቪው የሆነ በኢንተርቪው መንገድ የሚደረግ ሲሆን ገብታችሁ ማየት ትችላላችሁ ኦንላይን የተለያዩ ፎከስ ግሩፖችን ለሆነ ሳምፕል ሳይዝ ተደርጎ የሚዘጋጁ ናቸው ማለት ነው። የናሙና ዘዴ ራንደም ሳምፕሊንግ እና ነን ራንደም ሳምፕሊንግ ይላል። ትልቅ ናሙና እና አነስተኛ ናሙና ይሆናል ማለት ነው። ራንደም ሳምፕሊንግ ከሆነ ራንደምሊ የምንትን የምንላቸው ሲሆኑ አሰባሰባችን ነን ራንደም ደግሞ ከሆነ የተወሰነ ሰው ፐርፐሲቭ ወይም ስኖቦል የሚባሉት እንደ የተለያዩ ወዮችን ተጠቅመን ሳምፕል የምንሰበስብበት ወይ ነው ማለት ነው። የመጠይቅ ዝግጅት 7 ወሳኝ ህጎች አሉ። እዚህ ጋር 4ቱን እናያለን። ውስብስብ ጥያቄዎችን ያስወግዱ፣ ጥያቄዎችን ለየብቻ ይከፋፍሉ ይላል። ስለ ዋጋ፣ ስለ ጥራት እና ፍጥነት ለየብቻ መጠየቅ ማለት ነው። ይህ ማለት ዋጋው ጥሩ ነው ወይ፣ ጥራቱ ቆንጆ ነው ወይ ብላችሁ እና ፍጥነቱ እንዴት ነው የደረሰው እቃው ብላችሁ ተመሳሳይ ጥያቄዎችን በአንድ ላይ መጠየቅ ከባድ ነው የሚሆነው ማለት ነው። ስለዚህ ተከፋፍሎ መጠየቅ ነው። ደብል ኔጌቲቭስ ወይም ድሩብ አሉታዊ ለማለት ተሞክሯል። እዚህ ጋር በአማርኛ ለመተርጎም ደብል ኔጌቲቭ ማለት አለመጠቀም፣ ጥያቄው ቀጥተኛና ግልጽ መሆን አለበት ማለት ነው። ድርብ ጥያቄዎች ደብል ባራልድ የሆኑ ጥያቄዎችም ማስወገድ፣ በአንድ ጥያቄ ውስጥ ከአንድ በላይ ጉዳይን አለመጠየቅ፣ ቴክኒካዊ ቃላትን ጃርገንን ማስወገድ፣ ተሳታፊ ሊረዳቸው የሚችሉ የቀላል ቃላትን መጠቀም ማለት ነው። ባህል ተኮር ቃላትን ማስወገድ፣ ማንንም በማይነካ መልኩ በጥቅል ቃላት መጠየቅ ማለት ነው። አንድን ሰው በሃይማኖቱ ወይም በተለያዩ ነገሮች ላይ ያተኮረ ጥያቄ መጠየቅ አይመከርም። ድርብ ትርጉም ያላቸውን ቃላት ማስወገድ፣ ጥያቄው አንድ ትርጉም ብቻ ሊኖረው ይገባል። ለምሳሌ አንዳንድ ቃላት አሉ ሲጠብቅና ሲላላ፣ በአማርኛ ከሆነ የምጠይቁት ሲጠብቅና ሲላላ የተለያየ ትርጉም የሚሰጡ ቃላት ስላሉ ማለት ነው። በውጭ ሀገር ደግሞ የተለያየ አንድ
ቃላት ላይ ብንጠቀመው የተለያየ ትርጉም ያላቸው አሉ እና እነሱም መጠንቀቅ ማለት ነው። አሁን ባንክ ለሚለው እነሱ ጋር የባንክ እንደ ገንዘብ የምናዘዋውርበት ባንክ አለ። ሌላ ደግሞ ከውቅያኖስ የውቅያኖስ ባንክ ደግሞ አለ እና የተለያየ አጠያየቁ ዩ ጎ ቱ ባንክ ቢባል የትኛው ባንክ ሊል ይችላል ማለት ነው እና እሱን እኛ ሀገር ደግሞ ሲጠብቅ ሲላላ እንደዚህ የተለያዩ ቃላት ችግር ሊፈጠር ስለሚችል ድርብ ትርጉም ያላቸውን ቃላት ማስወገድ ማለት ነው። መሪ ጥያቄ ሊዲንግ ኩዌስችንስ ተሳታፊው እንዲህ ብሎ እንዲመልስ ተጽዕኖ መፍጠር አለመፍጠር ማለት ነው። ስለዚህ እንዴት ይገመግሙታል ብሎ መጠየቅ ምን ያህል አስደሳች ነበር፣ በጣም እንደዚህ ከሚሉ እንዴት ይገመግሙታል፣ ቀለል ብሎ ሰዎችን ሊድ አለማድረግ ለጥያቄዎች ወደ ፖዚቲቭ መልስ እንዲሰጡ ወይም ኔጌቲቭ መልስ እንዲሰጡ whatever the case is እሱን ሊድ አለማድረግ ማለት ነው። ሊዲንግ ጥያቄ ማለት እሱ ነው። የመጀመሪያ ደረጃ ሙከራ ወይም ፓይለት ቴስቲንግ የሚባለው ፓይለት ቴስቲንግ ምንድን ነው? መጠይቁን ለሌሎች አስተያየትና ለስታቲስቲክስ ማረጋገጫ ማቅረብ ነው። የመጀመሪያው ደረጃ እሱ ነው። ይሄ ማለት ፌስ ቫሊዲቲ ግልጽ ያልሆኑ ወይም ግራ የሚያጋቡ ጥያቄዎችን መለየት ማለት ነው። እነዛን ሰባቱን አንድ ላይ አይተን ምን ለየው ነገር ይሆናል። አንዳንድ ጊዜ ኦልሬዲ ቫሊዴትድ የሆኑ መጠይቆች አሉ። ሁሉም አንድ አዲስ መፍጠር ላይጠበቅብን ይችላል። ግን እንደዛ የምናደርግ ከሆነ ቫሊዴት ማስደረግ አለብን። ኮንቴንት ቫሊዲቲ የአካዳሚክ ባለሙያዎችን አስተያየት መቀበል በዛ ቴክኒካል የሆነ ኤክስፐርቲስን ማማከር ማለት ነው። በፕሮፌሰሮችን ሊሆን ይችላል፣ በትምህርት ቤት በአካዳሚክ ደረጃ አሁን ግራጁዌት የሚያደርጉ ልጆችን ሊሆን ይችላል። ብቻ ኬዙ ላይ ተሳትፈው ኮንቴንቱን አንደርስታንድ ሊያደርጉ የሚችሉ ሰዎችን ባለሙያዎችን አስተያየት መቀበል ማለት ነው። ስታቲስቲካል ሪላያቢሊቲ ደግሞ ማለት እንደ ክሮምፓክ አልፋ ያሉ ስሌቶችን ይሄ ካልኩሌሽኖች ናቸው። በተለያየ ወይ ኤክሴል ላይም አለ እና በመጠቀም መጠይቁ አስተማማኝ መሆኑን ማረጋገጥ ማለት ነው እና ይሄን ይመስላል። ከዚህ ቀጥሎ ወደ ኤስፔስስ ወደ ራሱ ሶፍትዌር ገብተን አንዳንድ ነገሮች እናያለን ማለት ነው። በሚቀጥለው ቪዲዮ እንገናኝ።